ዛሬ እያየን ያለነው የብላቴ የፍራፍሬ እርሻ ማሳን ነው። ይህን የእርሻ ማሳ ከ7 ወር 8 ወር በፊት የማየት እድል ገጥሞን ነበር። ያኔ ስናየው ውስን በሆነ ሄክታር ላይ እርሻ ነበር። ተጨማሪ እንዲስፋፋ አቅጣጫ ሰጥተን ስለነበረ ያ የነበረው ስራ ምን ላይ እንደደረሰ ለማየት ነው ዛሬ የመጣ ነው። እንግዲህ ዛሬ ስናይ የተማርነው እንድናስታውስ ያደረገን ነገር አንድ የሚገርም አባባል መጽሐፈ ምሳሌ ላይ አለ። እጅግ የሚገርም አባባል ነው። በድሆች ማሳ ላይ ብዙ ሲሳይ አለ፣ በፍርድ መጉደል የተነሳ ግን ይጠፋል ይላል። በድሆች ማሳ ላይ ብዙ ሲሳይ አለ፣ የሚትረፈረፍ ፍሬ አለ። ያ ፍሬ እንዳይታጨድ እንዳይበላ ለውጤት እንዳይበቃ የሚያደርገው የፍርድ መጓደል ነው የሚል ሐሳብ ያለው በኢትዮጵያ ማሳ ላይ በኢትዮጵያ እርሻ ላይ እጅግ በሚያስገርም ሁኔታ ብዙ ሲሳይ አለ፣ ብዙ ፍሬ አለ። ኢትዮጵያን ከፍሬዋ ተቋዳሽ እንዳትሆን ከፍሬዋ በልታ የምትጠገብ እንዳትሆን ለማኝ እንድትሆን ያደረጋት ነገር የፍርድ መጓደልና የዜጎችን በእኩል አይን አለማየት፣ ወንድማማችነትን አበርትቶ አለማየት፣ ጥላቻን መዝራት፣ ጸብን መዝራት፣ መገፋፋትን መዝራት ከመብዛቱ የተነሳ ነው። ከዚህ ብንቆጠብ ብላቴ ሁላችሁም እንደምታውቁት በረሃ ነው የሚታወቀው። በረሃ ነው እንኳን ልትቆምበት እጅግ የሚሞቅ ውሃ ችግር የሆነበት በወባ በሽታ የሚታወቅበት የወታደር ማሰልጠኛ ካምፕ የነበረበት አካባቢ ነው። ባለፈው አመት ገደማ ነው ከአንድ አመት ተኩል በፊት ነው የወታደራዊ ካምፕ ዙሪያው በሙሉ በእርሻ ልማት ይቀየራል ነው። ዛሬ ምን እያየን ነው? ሙዝ፣ አቮካዶ፣ ፓፓያ፣ ሎሚ፣ መንደሪን፣ ሮማን፣ የወይን ፍሬ ያላየነው የፍሩት አይነት የለም። ሁሉም ደግሞ አስደማሚ ነው። ባለቤቱ እንደነገረን በቀን በርከት ያሉ መኪናዎች ይጭናል። የቀን ገቤ 3 ሚሊዮን 4 ሚሊዮን ብር ነው እያለን ያለው። በኢትዮጵያ ውስጥ በብዙ ቦታ ይሄን ማድረግ ይቻላል። በረሃ ነው ብለን የጣልነው ቦታ ብዙ ነው። ከምንሰራበት የማንሰራበት ቦታ ይበልጣል። ስራ መስራት ስንችል፣ መልማት ስንችል፣ ማደግ ስንችል ከተማ ውስጥ ስራ ፈት ሆነን የምንጨቃጨቅና የምንገፋፋ የምንበላላ ለምን ሆናለን? ለምን ማስተዋል እናጣለን? ሰው የልብ ንጽህናና ቅንነት ከሌለው የሚሰራው ስራ አይከናወንለትም። እዚህ የምናያቸው ሰዎች የእጃቸው ስራ ተባርኮ ተከናውኖ የምናየው ከልባቸው ጋር የሚያያዝ ጉዳይ ነው። 2 አርሶ አደሮች እዚህ ጋር አሉ። ዳኜ የሚባል የኦሮሚያ ክልል ተወላጅና በላይነህ ክንዴ የሚባል የአማራ ክልል ተወላጅ አባቴ ነው፣ ልጄ ነው፣ ወንድሜ ነው እየተባባሉ በጋራ የሚሰሩትን ስራ አይተናል። ሰው በጋራ የመስራት ፍላጎት ካለው ከወንዝ ማዶና ከወንዝ ወዲህ የሚለው ጉዳይ አይከፋፍለውም። ሰው በጋራ ሰርቶ ለማደግ ለመለወጥ ህልም ካለው ከተራራ ማዶ ያለው ጠላቱ ሊሆን አይችልም። ኢትዮጵያውያን ልንገነዘብ የሚያስፈልገው ነገር ከወንዝ ማዶ ያጎት ልጅ ነው ያለው፣ ከተራራ ማዶ ያክስት ልጅ ነው ያለው። ባዳ የለም፣ ቤተሰብ ነው። እኔ ያለኝ መልክ፣ እኔ ያለኝ ቁመና፣ እኔ ያለኝ አነጋገር ዘይ አንተ የለህም፣ አንተ ያለህ እኔ የለኝም። ያ ማለት ሰዎች አይደለንም ማለት አይደለም። እያንዳንዱ ሰው፣ እያንዳንዱ ጎረቤት፣ እያንዳንዱ ሰፈር፣ እያንዳንዱ ክልል የራሱ የሆነ ጠባይ ያለው፣ ከልምምድ የመጣ ጠባይ፣ ከኑሮ ዘዬ የመጣ ጠባይ፣ ቋንቋው፣ ባህሉ፣ አነጋገሩ፣ አለባበሱ ከብዙ ልማድ የመጣ ነው። ያ ነገር ግን ሰውነቱን የሚያሳጣው አይደለም። ሰው መሆኑን አምኖ ከሰው ጋር በሰላም መኖር ያለውን ፋይዳ አምኖ ከሰው ጋር በሰላም መኖር ለልጆቹ ሰላማዊና የጸናች ሀገር መተው እንደሚቻል አምኖ ካልባሌ ወሬ ካልባሌ ጭቅጭቅ ራሱን ማራቅ አለበት። የሚያዋጣን ልማት ነው። ታስታውሳላችሁ ግሪን ሌጋሲ ስንል ስንዴ የሚከናወናል መሰለውም ብዙ ሰው አሁን ፍሩት ስንል ብዙ አልመሰለውም። ይሄው አመት ተኩል ተአምር እያየን ነው እዚህ በረሃ ላይ። ልክ ይሄ እንዳየነው በአመት በ2 አመት ውስጥ ደግሞ የወተቱም የማሩም የዶሮም የእንቁላሉም ጉዳይ እንዲሁ ይሆናል። ለምንድን ነው የሚሆነው የተባለ እንደሆነ የልብ ንጽህና ካለ
የሰራውን ስራ የሚያከናውን ፈጣሪ አለ። ልባችን ንጹህ ሆኖ በንጹህ አእምሮ፣ በንጹህ ልብ፣ በንጹህ እጅ፣ በእውነተኛ ማንነት ለመለወጥ ብንተጋና ብንሰራ ፈጣሪ በብዙ ያግዘናል። ከዚያ ውጭ ያለው መሻትና ጥማት ግን ኪሳራ ነው። ወንድም ወንድምን ገሎ፣ ወንድም ወንድምን ሰድቦ፣ ወንድም ወንድምን ገፍቶ እንደዚህ አይነት የረባ ነገር ሊያ አይችልም። ወንድም ወንድሙን አቅፎ ቢሰራ ግን እጅግ የላቀና ያማረ ነገር ሊፈጠር ይችላል። የተከበረው የተወደደው በደህንነት በችግር በረሃብ በእርዳታ የሚታወቀው የኢትዮጵያ ሕዝብ ብዙ ሀብት በእጁ አለ። አይናችን ይገለጥ፣ ልባችን ይጽዳ፣ መገፋፋትና ሰፈርተኝነት እንተው። ትልቅ ሀገር ነው ያለን። አንዳችን ሌላችንን እንደሌለ ማሰብ አንችልም። ስንፈጠር የተፈጠነው በዚህ መንገድ ነው። አብረን ተከባብረን በጋራ ብንኖር ግን ምድራችን ሰፊ ነው፣ በረከታችን ብዙ ነው፣ ማሳችን በሲሳይ የተሞላ ነው። ያንን ሲሳይ ያንን ፍሬ እንዳንበላ የሚያደርገን የጥላቻ፣ የዘረኝነት፣ የጽንፈኝነት፣ የዋልታ ረገጥ አስተሳሰብ ቀርፈን ቀንሰን ሰክነን መሬት ረግጠን ከሰማይም ፈራጅ እንዳለ አውቀን ብንሰራ መልካም ነው። ብዙ ጊዜ የምንታወክባቸው ጉዳዮች ፍሬ አልባ ናቸው። የምንጣላባቸው ጉዳዮች በትክክለኛ ሚዛን ስታስቀምጣቸው እዚህ ግባ የሚባሉ አይደሉም። ላባ በሆነ ሐሳብ አንባላ። ሚዛን የሚደፉ የእርሻ ስራዎች፣ የሌማት ትሩፋት ላይ፣ ግሪን ሌጋሲ ላይ፣ ፍሩት ላይ፣ ስንዴ ላይ፣ አካባቢ ማልማት ላይ፣ በልቶ መጥገብ ላይ፣ ለጎረቤት ማካፈል ላይ፣ ለድሃ ማካፈል ላይ ብንበረታ ጥሩ ነው። ሌብነት ካንሰር ነው፣ ቅርስ ነው። መጀመሪያ ትሰርቃለህ፣ ቀጥለህ ሰርቆ መኖር ስለማይቻል ግጭት ትፈጥራለህ። ግጭት ከፈጠርክ በኋላ ደግሞ ግጭት ስለሚያራርቅ ከትልቅ ሀገር ወደ ትንሽ ሰፈር ትጠባለህ። ትልቅ ሀገር መሆን ስትችል መጀመሪያ ሌብነት እያሳሳቀ ይገባል፣ ግጭትን ይስባል፣ ግጭት ደግሞ ይበትነናል። እንዳንበተን አንጋጭ፣ እንዳንጋጭ የጥቅም ግጭት እንዳይፈጠር አንስረቅ። ነገር ግን በተሰጠን ጊዜ በንጹህ ልብና አእምሮ እንስራ። ያ ሲሆን መልካም ነገር ይመጣል። የደካማ ሰዎች የሰነፍ ሰዎች ችግሩ አጀንዳ መቅረጻቸውና መስነፋቸው ሳይሆን በእነሱ ደካማ አጀንዳ ውስጥ መላ የኢትዮጵያ ሕዝብ ታጥሮ እንዲቀመጥ ያደርጋሉ። የኢትዮጵያ ሕዝብ ወይ ንቃ! በልማት ጉዳይ ሲሆን ተሰለፍ፣ በሰላም ጉዳይ ሲሆን ተሰለፍ፣ በሚጠቅም ጉዳይ ሲሆን ተሰለፍ፣ ለድሃ ማጋራት ሲሆን ተሰለፍ። ከዚያ ውጭ ባለው ህያውዬ ውስጥ ግን ጊዜ አታባከን። ወያውዬ ኢትዮጵያን ያደህየ፣ ኢትዮጵያን ያራቆተ፣ ኢትዮጵያን የበተነ እየጠቀመ አይደለም። የሚጠቅመን አሁን መተሳሰብ፣ መተዛዘን፣ ይቅር መባባል፣ አርቆ ማየት፣ ለልጆቻችን መልካም ሀገር መተው፣ በጋራ መቆም ነው። በጋራ ስንቆም እንበረታለን፣ እንጸናለን። ቻይና 1.4 ቢሊዮን ህዝብ በጋራ እየቆመ፣ ህንድ 1.4 ቢሊዮን ህዝብ በጋራ እየቆመ፣ አሜሪካ 300 ሚሊዮን ህዝብ የሁሉም ብሔር የሁሉም ቋንቋ ስብስብ አንድ ላይ እየቆመ፣ ኢትዮጵያውያን ለሺህ ዘመናት አብረን ኖረን ከመቶ ያነሰ የቋንቋ ልዩነት ይዘን እንዴት መኖር ይሳነናል? አፍሪካ ላይ እኮ ታንዛኒያ፣ ናይጄሪያ ብንሄድ ከኛ በላይ ቁጥር ያለው የቋንቋ ስብጥር አለ። ቋንቋ የሚያባላ አይደለም፣ መልክ የሚያባላ አይደለም። ይልቁኑ አንዱ ካንዱ ተምሮ አንዱ ካንዱ ተቋድሶ ጠንክሮ በርትቶ እንዲኖር የሚያስችል ነውና ልባችንን ወደ ቀናው ወደ መልካሙ ነገር ብንወስድ፣ አእምሯችንን ከክፉ እሳቤ ብንጠብቅ፣ የሰው ልጅ ያለውን ክብር ብንገነዘብ፣ በማገልገል የተሰጠንን እድል ብንጠቀም ኢትዮጵያ ሲሳይ ሞላባት፣ የተረፋት የተረፈረፋት፣ ብዙዎች ያዩባት፣ እኛ ግን ልንገነዘብ ያልቻልናት ሀገር ነን እና እንድንነቃ እንድንበረታና ወደሚጠቅመው ነገር ፍሬ ወደሚያፈራው ሲሳይ ወደ በዛበት ነገር ፍርድ ወደማያጓድልበት ነገር እንድንሄድ አደራ ማለት ፈልጋለሁ። እጅግ አስደሳች ስራ የተሰራው አሁን ተጨማሪ ስራ እንዲሰራ ድጋፍ እናደርጋለን። በሁሉም ቦታ ፍሩት ይብዛ፣ ስንዴ ይብዛ፣ ጤፍ ይብዛ፣ በቆሎ ይብዛ፣ ምግብ ይብዛ፣ ውሃ ይብዛ። ይህ ነው ለኢትዮጵያ የሚያስፈልገውና እኔ እንደማስበው አሁን በጀመርነው መንገድ ኢትዮጵያውያን ልባችን አንዳርገን 5 ዓመት ብንሰራ ኢትዮጵያን ኤድ ብለን የምንረዳበት ጊዜ ከፊታችን ቅርብ ነው። የመረዳት ታሪካችንን በመርዳት የምንቀይርበት ታሪካችን ቅርብ ነው። የደህንነት የልመና የታሪክ እጥፋት እየተከናወነ ነው። የታሪክ እጥፋት ደግሞ ጉልበት፣ ድካም፣ ፍትጊያ ይጠይቃል። እንዲሁ በከንቱ የታሪክ እጥፋት አይፈጠርም። የታሪክ እጥፋታችን ስንዴን ለምን ነበር? ስንዴ እንረዳለን። ብርቱካን፣ ሙዝ፣
አቮካዶ እናስገባ ነበር፣ እንሸጣለን። ይህ ሲፈጠር ኢትዮጵያ ልኳ ኢትዮጵያ ቦታዋ ይረጋገጣልና ኢትዮጵያን የምትወዱ ሁሉ በቀና ልብ በትብብር መንፈስ በይቅር ባይነትና ባስተዋይነት አብረን እንድንቆም አደራ ማለት ፈልጋለሁ። ሰላም ለኢትዮጵያ ይሁን። ፍቅርና አንድነት ለኢትዮጵያ ይሁን። መተሳሰብ ለኢትዮጵያ ይሁን። መበልጸግ ለኢትዮጵያ ይሁን። መርዳት ለኢትዮጵያ ይሁን። የኛ መሻትና ፍላጎት ይሄ ነው። ዛሬ ባየነውም ነገር ይህ ነገር እንደሚሳካ በእጅጉ አምነናል። እዚህ ጋር የሰሩትን ወንድሞቻችንን እጅግ አድርገን እናመሰግናለን። የክልል አመራሮችን እጅግ አድርገን እናመሰግናለን። በመግዛት በመሸጥ በሁሉም የሚተባበሩት እናመሰግናለን። የሚዲያ ሰዎችም እንደዚህ አይነት መልካም ሰዎችን ኢንከሬጅ እያደረጋችሁ በርትተው እንዲሰሩ እንድታደርጓቸው አደራ ማለት ፈልጋለሁ። እጅግ በጣም አስደሳች የህልም እና የስራ ፍሬ ያየንበት ቀን ነው። ፍሬያችን ደግሞ ተባስቶና በስቶ የምናይበት ቀን እንዲመጣ እንመኛለን። እጅግ አድርጌ አመሰግናለሁ።